ይሁን እግዚአብሔር መልካም ነው። በመከራ ጊዜ መሸሸጊያ ነው። በእርሱ የሚታመኑትን እርሱ ያውቃቸዋል። ፕሮፌት ነቢይ ወገን ነኝ። ኢየሱስ ክርስቶስ የጌቶች ሁሉ ጌታ ነው። ዛሬ ማለዳ ላይ ግንቦት 1 እግዚአብሔር ሰው በጣም የሚወደው ሄኖክ ግንቦትን ለግንባት አድርጋለሁ አለ። ጠላቶች እያዩ ሟርተኛ እያየ ሰላቢ መንፈስ እያየ በግራና በቀኝ ቡና የሚያፈላ ያየ በግራና በቀኝ ደም የሚያፈስ እያየ በግራና በቀኝ ጣዖት የሚያመልክ እያየ ግንቦት የግንባት አድርጋ። በዚህ ግንቦት ወር ላይ እግዚአብሔር ያንዳንዱ ሰው ይጎበኛል። ጠላቶች እያዩ ይጎበኛል። ሟርተኛ እያየ ይጎበኛል። ሰላቢ እያየ ይጎበኛል። ኢየሱስ ክርስቶስ ለኢየሩሳሌም እንደዚህ ብሎ ተናገረ። ኢየሩሳሌም እንደዚህ ብሎ ተናገረ። ዮሐንስ ራእይ ላይ ምዕራፍ 3 ቁጥር 8 ላይ እንዲህ የሚል ቃል አለ። ለኢየሩሳሌም እንደዚህ ስራዬን አውቄሃለሁ፣ በአንተ ፊት አለ የተከፈተ በር ሰጥቻለሁ፣ ማንም ሊዘጋ አይችልም አለ። ኃይሌ ምንም ትንሽ ቢሆን አለ ለኢየሩሳሌም ቃልህን ጠብቃል። ቃል እየጠበቀ ሰው እግዚአብሔር ያከብራል። ቃል እየጠበቀ ሰው እግዚአብሔር ያገናሃል። ጃካ ፍራዳ ኮኮማ ሼፍራዳ ሰኪያናስ ቃልን ጠብቅ። ቃል ከጠበቅ ቃል ያከብራል። ይሄ ወንጌል ያከብራል። በዚህ ዓመት ላይ የሚሟርት አለ ዘጭ ሞልቷል፣ ግን ያለ ያኖራል። ቪና ሳኪያ ሮቶኮ ጂካ አዳሚያ ሰኪያናስ የቀደመ ያስቀድምልሃል። በግራ በቀኝ የሚሟርት ያለ ያኖራል። ትሞታለህ የሚል ያለ ያኖራል። ድክምት በዛ፣ ሟርት በዛ፣ የሚያስጨንቅ በዛ፣ ፈላጻ በዛ፣ ስብሰባቸው ከንቱ ያደርጋል። በፊት ይሄዳል። ጃላ ፍራታ ኮኮማ አዲያና ሳታካ ጀለበስ ከክራሃ ዲያላባሽ ውርደትን በጠበቁ ሰዎች ፊት ላይ ያከብራል። ትሞታለህ ብለው ሞትን በሚጠብቁ ሰዎች ፊት ላይ ያከብራል። ያንተ ለቅሶ የሚጠብቁ ሰዎች ፊት ላይ ያከብራል። ይሄ ቃል ባንተ ላይ የጸና ይሆናል። ይሄ ቃል ባንቺ ላይ የጸና ይሆናል። ይሄን ቃል አሜን ብለህ ተቀበል። ነገር ተሰርቶ ታገኛለህ። ይሆናል። ሆነ። ሻሎም። ወዳችኋለሁ፣ አከብራችኋለሁ። ጌታ ከእናንተ ጋር አለ።